Who doesn't dream of winning the lottery? Jerry and Marge Selby certainly do. But unlike you and me, they know what it feels like to win. በጠቅላላው $2,000 ኢንቨስትመንት $2,800 አገኛለሁ። ያም $800 ትርፍ ነው። ይህ እድል አይደለም፣ ሂሳብ ነው እንጂ። አካውንታንቱ ተጠራጠረ። ነገር ግን ጄሪ በራሱ ስለተማመነ $2,000 በሎተሪ ቲኬቶች ላይ ኢንቨስት አደረገ። ነገር ግን ይህ የፊልሙ ጎራ ቻናል ነው። ሙቪዎችን በአጭሩ ምን ተረከበት ሲሆን ላይክ፣ ሰብስክራይብ ኤንድ ሼር በማድረግ ይተባበሩን። በቀጥታም ወደ ፊልሙ። ይህ በአብዛኛው የህይወት ዘመን ትኩረት ሳይሰጠው የቀረ ብልህ የሂሳብ ሊቅ የሆኑት የድሮ ሰው የጄሪ ሰልቢ እውነተኛ ታሪክ ነው። ጡረታ ከወጡ በኋላ ጄሪ በሎተሪ ውስጥ ያለ የሂሳብ ክፍተት ወይም ሉፕን አገኘ። ይህ በየተጫወተበት ጊዜ ሁሉ ገንዘብ እንዲያሸንፍ አስችሎታል። ታሪኩ የሚጀምረው ጄሪ በሚባል ጸጥተኛና ትሁት ሰው ሲሆን ለበርካታ አስርተ ዓመታት የበቆሎ ፍሊክስ በሚሰራ ኩባንያ ውስጥ ሲሰራ የቆየ ነው። ቀላል ስራ ቢኖረውም ውስብስብ ቀመሮችን በሰኮንዶች ውስጥ መፍታት የሚችል ልዩ አእምሮ ነበረው። በመጨረሻም የጡረታ ቀን ደረሰ። በዚያ ምሽት ልጁና ሴት ልጁ አስበውበት በሰጡት ትንሽ ጀልባ አስገረሙት። ይህም ነፃ ጊዜውን አሳ በማጥመድና በመዝናናት እንዲያሳልፍ ነው። ነገር ግን ብዙም ሳይቆይ ጄሪ ሰላም ማጣት ይጀምራል። ሁልጊዜ መስራት፣ ማሰብ፣ አእምሮ ማነቃቃት የሚወድ ሰው ነው። አሁን የሚሰራው ነገር ስለሌለ ህይወቱ ባዶነት ይሰማው ጀመር። አንድ ቀን ጄሪ ስለ ቁጠባው ምን ማድረግ እንዳለበት ለማውራት አካውንታንቱን አገኘው። አካውንታንቱም ገንዘቡን በባንክ ማቆየት 2% ብቻ ትርፍ ያስገኝሎታል። በምትኩ በፍትሃዊ የገበያ አክሲዮን ወይም ስቶክ ማርኬት ላይ ኢንቨስት ማድረግ አለበት፣ ትርፉ በጣም የተሻለ ነው ብሎ መከረው። ጄሪ ወዲያውኑም ቁጥሮቹን በአእምሮ ውስጥ አሰላሰልና አይ ያ በጣም አደገኛ ነው፣ ገንዘብ የማጣት እድሉ ከፍተኛ ነው፣ የጡረታ ቁጠባዬን በእንደዚህ አይነት አደጋ ውስጥ መጣል አልችልም ሲል መለሰ። ከጥቂት ቀናት በኋላ ጄሪ ቡና ለመጠጣት በአካባቢው ወደሚገኝ አንድ ሱቅ ጎራ አለ። ያው ሱቅ የሎተሪ ቲኬቶችንም ይሸጣል። እዚያም ተቀምጦ ሳለ የሱቁ ባለቤት አንዲት ወጣት ሴት ጋር ሲነጋገር ሰማ። ባለቤቱም ሲያስረዳ ማንም ዋናውን ሽልማት ወይም ጃክፖት ካላሸነፈ፣ ማንም ሁሉንም 6 ቁጥሮች ካላመሳሰለ $2 ሚሊዮን ሽልማት ይወርዳል። ይህም ማለት የሽልማት ገንዘቡ 5፣ 4 ወይም 3 ቁጥሮችን ካገኙ ተጫዋቾች መካከል ይከፋፈላል ሲል ጄሪ በጥሞና አዳመጠ። ያ መውረድ የሚለውን ቃል በአእምሮ ውስጥ ቀረ። በኋላ ላይም ሁሉንም የሎተሪ ህጎች አግኝቶ በሂሳባዊ ትክክለኝነት መተንተን ጀመረ። በርካታ ስሌቶችን ከሰራ በኋላ አስደናቂ ነገር ተገነዘበ። ክፍተት አለ። በትክክለኛው ሁኔታዎች የሚጠበቀው አሸናፊ ከቲኬቶቹ ዋጋ ሊበልጥ ይችላል። ተደስቶ ወደ አካውንቱ ሮጠና ቁጠባዬን የሎተሪ ቲኬቶችን ለመግዛት መጠቀም ፈልጋለሁ አለ። አካውንታንቱ ደነገጠ። ቆይ የፍትሃዊ ገንዘብ አክሲዮን አደገኛ ነው ያልከው አንተ ነህ። አሁን ደግሞ በሎተሪ ቁማር መጫወት ትፈልጋለህ? ጄሪ ፈገግ አለና ምክንያቱን አስረዳ። ከ6 ቁጥሮች ውስጥ 3ቱ የመመሳሰል ዕድል ከ54 አንዱ ነው። 4 ቁጥሮች የመመሳሰል ዕድል ከ1500 አንዱ ነው። ዋናው ሽልማት ሲወርድ በ$2,000 የሚሆኑ ቲኬቶች ገዛው። የዕድል ስሌት ቢያንስ 4 ቁጥሮች የተመሳሰሉበት ቲኬት እንደማገኝ ዋስትና ይሰጣል። ያ$1,000 ነው እና 36 ያህል 3 ቁጥሮች የተመሳሰሉባቸው ቲኬቶች እያንዳንዳቸው $50 ዋጋ አላቸው። ያ ሌላ $1,800 ነው። በጠቅላላው ከ$2,000 ኢንቨስትመንት $2,800 አገኛለሁ። ያም $800 ትርፍ ነው። ይህ እድል አይደለም፣ ሂሳብ ነው እንጂ። አካውንታንቱ ተጠራጠረ። ነገር ግን ጄሪ በራሱ ስለተማመነ $2,000 በሎተሪ ቲኬቶች ላይ ኢንቨስት አደረገ። ነገር ግን የዕጣው ውጤት ሲመጣ $372 አጣ። ተስፋ የቆረጠው ጄሪ በራሱ መጠራጠር ጀመረ። ከጥቂት ቀናት በኋላ ስሌቶቹን በድጋሚ ካረጋገጠ በኋላ ጄሪ ስህተቱን ተገነዘበ። የእሱ ቲኬት መጠን በጣም ትንሽ ነበር። እድሎቹ ለእሱ እንዲሰሩ በቂ ቲኬቶችንም አልገዛም ነበር። ስለዚህ በሚቀጥለው ወር ትልቅ ነገር ለማድረግ ወሰነ። በዚህ ጊዜ ቀሪውን የጡረታ ቁጠባውን ሙሉ ለሙሉ በማለት በሚቻል መልኩ $8,000 በሎተሪ ቲኬት ላይም አዋለ። ውጤቶቹ ሲታወጁ ጄሪ በተመሳሳይ ሱቅ ውስጥ ተቀምጦ የአሸናፊነቱን መጠን በጥንቃቄ ያሰላል። ለሰዓታት ያህል የቁጥሮችን ስሌት ከሰራ በኋላ ደነገጠ። ጠቅላላ ትርፉም $15,700 ደርሷል። ጄሪ ገንዘቡን ወደ ቤት ወስዶ ሚስቱ እንዳታገኘው በበቆሎ ቆርቆሮ ውስጥ ደበቀው። ነገር ግን ብዙም ሳይቆይ ሚስቱ አገኘችውና አፋጠጠችው። ጄሪም በሎተሪ ውስጥ ክፍተት አግኝቻለሁ፣ እናም ይህ ገንዘብ የመጣው ከዚያ ነው ሲል ተናገረ። ሚስቱም ከመናደድ ይልቅ ተገረመች። እሱን ከማቆም ይልቅ በዚሁ ያልተለመደ አዲስ ስራ ለመቀላቀል ወሰነች። ክፍተቱ በእርግጥም እንደሚሰራ ካረጋገጡ በኋላ ጄሪና ሚስቱ በሚቀጥለው ወር እንደገና ለመሞከር ወሰኑ። ቀደም ሲል ቲኬቶችን ወደ ገዛበት ወደዚያው ሱቁም ተጓዘ። ነገር ግን ሲደርሱ የሎተሪ ማሽኑ በመጥፋቱ ደነገጡ። የሱቁ ጸሐፊ ሲያስረዳም ክልሉ ያን የሎተሪ ጨዋታ መሸጥ አቁሟል፣ እነዚያም ቲኬቶች ከፈለጋችሁ ወደ ሌላ ግዛት መሄድ አለባችሁ ሲል ተናገረ። ጄሪና ሚስቱ ያለምንም ማመንታት መኪናቸው ውስጥ ገብተው የክልሉን ወሰን ተሻገሩ። ትንሽ ከፈለጉ በኋላ አሁንም ትልቅ ሎተሪ ቲኬቶችን የሚሸጥ ትንሽ ሱቅ አገኙ።
የሱቁን ባለቤት አግኝተው በ16000 የሚሆን የሎተሪ ቲኬቶችን መግዛት እንፈልጋለን አሉት። ባለቤቱ ባለመደነቅም ተመለከታቸው። ያ ያህል ቲኬት ለማተም ቢያንስ 8 ሰዓት ይፈጅብኛል። እኔ ደግሞ ሌሎች ደንበኞች አሉኝ። በእርግጥ ከፈለጋችሁ ራሳችሁ ማተም ይኖርባችኋል አላቸው። ስለዚህ ጄሪና ሚስቱ እጃቸውን ሰበሰቡና ለሚቀጥሉ 8 ሰዓታት ከማሽኑ አጠገብ ተቀምጠው በሺዎች የሚቆጠሩ ቲኬቶችን አተሙ። በዚያች ሌሊትም በቲኬቶቹ ክምር ተከበው በአቅራቢያቸው በሚገኝ ሆቴል ውስጥ ገብተው የሎተሪ ዕጣውን በቴሌቪዥን ተመለከቱ። በማግስቱም ጠዋት እያንዳንዱ ቲኬት በትጋት አረጋገጡ። ቁጥሮቹን ከሰበሰቡ በኋላ ከ16000 ኢንቨስትመንት $21000 ትርፍ ማግኘታቸውን ተገነዘቡ። ተደሰቱ። ስራቸውን ከን የለሽ በሆነ መንገድ ይሰራል። ወደ ቤታቸውም ሲመለሱ የጄሪ ሚስት ወደ እሱ ዞራ ይህንን ከፍተኛ ያገኘ ነው እኛ ብቻ ነን ብለህ ታስባለህ አለችው። ጄሪም ወዲያውኑም አልመለሰም። በሐሳብ ተውጦ ፈገግ ብቻ አለ። በዚህ ነጥብ ላይም ታሪክ ወደ ሃርቫርድ ዩኒቨርሲቲ ተዘዋወረ። ብሩህ ግን ትልቅ ምኞት ያለው ታይለር የሚባል ተማሪ በማደሪያ ክፍሉ ዘግይቶ እየሰራ ነው። እሱ የሎተሪ ቲኬቶችን እየተነተነ ሲሆን ጄሪ ያገኘውን ተመሳሳይ ክፍተት አሁን አግኝቷል። ተደስቶ ለጓደኞቹ የምንችለውን ያህል ገንዘብ መሰብሰብ አለብን ሲል ተናገረ። የማሸነፍ ዋስትና ያለው መንገድ አለ። እውነተኛ የሂሳብ ብልጫ ነው። በመደበኛ ስራ ዓመታት ውስጥ ከምናገኘው በላይ በአንድ ወር ውስጥ የምናገኘውን እንችላለን አላቸው። ይህ በእንዲህ እንዳለ ወደ ጄሪ ከተማ ተመልሰን አንድ ምሽት ሚስቱ እንዲህ በማለት አስታወሰችው። በመጀመሪያ እዚህ ስንመጣ ለህብረተሰቡ አንድ ነገር ማድረግ እንደምትፈልግ፣ ሰዎች እንዲያድጉና ስኬታማ እንዲሆኑ መርዳት እንደምትፈልግ ተናግረህ ነበር። ብዙ ቲኬቶችን መግዛት የኛ እድል የሚጨምር ከሆነ ሌሎቹ ከኛ ጋር ኢንቨስት እንዲያደርጉ ለምን አንፈቅድም? በዚህ መንገድ እነሱም ትርፍ ያገኛሉ አለችው። ጄሪ ለትንሽ ጊዜ አሰበ። ከዚያም ፈገግ አለና ሐሳቡን ወደደው። በማግስቱ ወደ አካውንታንቱም ሄዶ ኮርፖሬሽንን መስረት፣ ከከተማ የመጡ ሰዎች ገንዘባቸውን ኢንቨስት ማድረግ ይችላሉ እና እያንዳንዱ ሰው በሚያበረክተው መጠን መሰረት ትርፉን ይካፈላሉ አለው። ብዙም ሳይቆይ ጄሪ ትንሽ ኩባንያን አቋቋመ። ብዙ የአካባቢው ሰዎች፣ ጓደኞች፣ ጎረቤቶችና አካውንታንቶች ሳይቀር ለመቀላቀል ወሰኑ። ሁሉም ሙሉ በሙሉ ያምኑታል። የሁሉም ሰው ገንዘብ ተደምሮ ጄሪ አሁን በ10 ሺዎች የሚቆጠር ዶላር አለው። የሚቀጥለው ውድድር ሲታወጅ ጄሪና ሚስቱ ወደ ጎረቤት ግዛት ወደዚያኑ ሱቅ ተመለሱ። የሱቁን ባለቤት በዚህ ጊዜ $40,000 የሚሆን የሎተሪ ቲኬቶችን እንፈልጋለን አሉት። ባለቤቱ ባለማመን ራሱን ነቀነቀ። ያንን ለማተም ቀኑን ሙሉና ሌሊቱን ሁሉ ይወስዳል። ሱቄን ያን ያህል ጊዜ ክፍት አድርጌ ማቆየት አልችልም አላቸው። ጄሪ ፈገግ አለና መለሰ፣ ታዲያ ለምን እንደ አጋር አትቀላቀለንም? ስለ ኮርፖሬሽኑ ጂኤስአይ ኢንቨስትመንት ስትራቴጂ ነገረው። ከእኛ ጋር ኢንቨስት አድርጋለሁ እናም ከትርፉ ትካፈላለህ። የሱቁ ባለቤት ለትንሽ ጊዜ ካሰበ በኋላ ተስማማ። አብረው ቀኑን ሙሉና ሌሊቱን ሙሉ በሺዎች የሚቆጠሩ ቲኬቶችን በማተም አሳለፉ። የዕጣው ውጤት ሲታወጅ እንደገና ትልቅ ብር አሸነፉ። የሱቁ ባለቤት ተገረመ። እንዲህ ያለ ነገር አይቶም አያውቅም። ለሚቀጥሉት በርካታ ወራት ጄሪ፣ ሚስቱና የእነሱ ትንሽ የከተማ ኮርፖሬሽን ተመሳሳይ ነገር ማድረጋቸውን ቀጠሉ። ሁልጊዜ ወደ ሌላኛው ግዛት ይጓዛሉ። ቲኬቶችንም በጣም በብዙ ያትማሉ። ደጋግመውም ያሸንፋሉ። ይህ በእንዲህ እንዳለ ወደ ሃርቫርድ ዩኒቨርሲቲ ተመልሰን ታይለርና ቡድኑም ገንዘብ እያሰባሰቡ ነው። በመጀመሪያ ውድድራቸውም ብቻ $50,000 ትርፍ አግኝተዋል። ከሀብታም ቤተሰቦች የመጡ ስለሆኑ በእያንዳንዱ ጊዜው የበለጠ ገንዘብ ኢንቨስት ማድረግ ችለዋል። ይህም አሸናፊነታቸውን በከፍተኛ ሁኔታ አባስቶታል። ከዛም ከታይለር ሃከር ጓደኞች አንድ አስደሳች ነገር አገኘ። ሌላ ሰው ተመሳሳይ ነገር እያደረገ ነው። በሚቺጋን ያለ አንድ አሮጌ ሰው ከፍተኛ የበለጠ ገንዘብ አግኝቷል አለ። ታይለርም ተገርሞ ያንን እንዴት ልታውቅ ቻልክ ሲል ጠየቀ። ሃከሩም ፈገግ አለ። ያ የሎተሪ ስርዓት ክፍልን ሃክ አድርጌዋለሁ። መረጃው የሚያሳየው ከአንድ ሱቅ ደጋግሞ በብዙ መጠን ቲኬቶችን መሸጣቸውን ነው። የማውቀው በዚህ መንገድ ነው ሲል ተናገረ። ታይለር ያንን ያህል ቲኬቶች ማተም ቢያንስ 2 ወይም 3 ቀናት እንደሚወስድ ተገነዘበ። ይህም ማለት ከጀርባው ያለው ሰው በቦታው መገኘት አለበት ማለት ነው። ስለዚህ እሱና ጓደኛው ወደዚያው ሄደው ማን እንደሆነ ለማየት ወሰኑ። ሲደርሱም ጄሪና ሚስቱ ሌላ ስኬታማ ዕጣ ከተጣለ በኋላ የጋብቻቸውን ዓመት እያከበሩ በዚያው ሱቅ ውስጥ ነበሩ። ታይለር ቀጥታ ወደ እነሱ ሄዶ ስለ ሎተሪ ክፍተት እንደምታውቁ አውቃለሁ፣ ከእኛ ጋር ኢንቨስት እንድታደርጉ እንፈልጋለሁ። አብረን መላውን ጨዋታ መቆጣጠር እንችላለን። እናም የእናንተን ድርሻ ታገኛላችሁ አላቸው። ጄሪ በእርጋታ ተመለከተውና ፍላጎት የለኝም፣ ይህን ለገንዘብ ብቻ አላደርግም ሲል መለሰ። ታይለርም ግራ ተጋብቶ ፊቱን ነቀነቀ። ጄሪ ቀጠለ፣ ይህን የማደርገው ስራውን ስለምወደው ነው። አእምሮዬን ያነቃቃል እና ከሁሉም በላይ ደግሞ ለከተማዬና በእኔ ለሚያምኑ ሰዎች አደርጓለሁ አለ። እንዲያውም ታይለር እና ቡድኑ እሱ እንዲቀላቀሉ እድል ሰጣቸው። ነገር ግን እምቢ አሉ። ታይለር ተበሳጭቶና ተናዶ ከጓደኛው ጋር ከሱቅ ወጣ። ይህ በእንዲህ እንዳለ በአካባቢው በሚገኝ ጋዜጣና ቢሮ አንድ አዘጋጅ ለዘጋቢዎቹ ስለ ሎተሪ ታሪክ እንድትመረመር ይፈልጋሉ ሲል ተናገረ። በሚቺጋን ውስጥ ቲኬቶችን በመግዛት ሚሊዮኖችን ያፈራ ሰው አለ። ማን እንደሆነና እንዴት እያደረገው እንዳለ ወቂ። ዘጋቢዋም ምርመራዋን ትጀምራለች። ወደ ጄሪ ከተማ ተመልሰን ህይወት እየተለወጠ ነው።
በጀመረው ኩባንያ ምስጋና ይገባውና ጎረቤቶቹ ወዳ እየከፈሉ ነው። ትናንሽ ንግዶችም እየሰፉ ነው እና ጸጥ ያለ ኩራት በህብረተሰቡ ውስጥ ተሰራጭቷል። ጄሪ ለሰዎቹ ከገንዘብ በላይ ተስፋና ዓላማን ሰጥቷቸዋል። በተመሳሳይ ጊዜ ዘጋቢዋ ወደ ክልሉ ሎተሪ ዋና መስሪያ ቤት ዋና ስራ አስፈጻሚውን አገኘች። በሚቺጋን ውስጥ በሚሊዮኖች የሚቆጠሩ ገንዘብ የሚያሸንፍ የሚመስል ሰው አለ አለችው። ዋና ስራ አስፈጻሚው አዳምጦ ትከሻውን ሰበቀ። ይህ ሎተሪ ነው፣ ሰዎች ማሸነፍ አለባቸው አለ። ነገር ግን ከዚህ መረጋጋት በታች ችግር አስቀድሞ እየቀሰቀሰ ነበር። አንድ ቀን በቡና ሱቅ ውስጥ ታይለር ጄሪን እንደገና አገኘው። ወደ እሱ ዘንበል ብሎም ቀዝቃዛ ማስጠንቀቂያን ሰጠው። ከእኛ ጋር ኢንቨስት ማድረግ ወይም ከሎተሪው ዘላለም መውጣት ትችላለህ። እንደገና ለመጫወት ከሞከርክ የባልደረባን የባንክ ሂሳቦችና ክሬዲት ካርዶች አጠፋለሁ። ያላችሁን ሁሉም እወስዳለሁ። ጓደኞቼ ሃርቫርድን ነው የምንማረው። ወደ ሎተሪ ኩባንያ መስበር ከቻልን ወደ እናንተ ባንክ መግባት ቀላል ነው ሲል ተናገረ። ጄሪም በጣም ተበሳጨ። ለመጀመሪያ ጊዜ እውነተኛ ፍርሃትም ተሰማው። ለራሱ ሳይሆን በእርሱ ለሚያምኑት ሰዎች። ሁሉንም የኮርፖሬሽን አባላት ስብሰባ ጠርቶ በእርጋታ ነገራቸው። እፈራለሁ። ከእንግዲህ መጫወት አንችልም። ሎተሪው ተለውጧል። ለእኛ ከእንግዲህ ትርፋማ አይደለም አላቸው። የታይለር ማስፈራሪያም ለራሱ ደበቀ። ቡድኑ ተስፋ የቆረጠ ይመስላል። ነገር ግን ጄሪ ስለሚያምኑ ለማቆም ተስማሙ። ከስብሰባ በኋላ ጄሪ ወጣ። ነገር ግን ከባልደረቦቹ አንዱ ለጄሪ ልጅ እውነቱን ነገረው። ታይለር የሚባል የሃርቫርድ ተማሪ አባላቱን እንዳስፈራራ ነገረው። ልጁም አዳመጠና ተናዶ ተበሳጨ። ጄሪን ፈለገውና እንዲህ አለው፣ ቀጥተኛና ኩሩ ሁን። አባዬ በሕይወቱ ሁሉ የማይቻል ተስፋን ሰጥታቸዋል። ነገር ግን ያደረከውን ተመልከት። ይህች ከተማ በሙሉ በራሷ እንድትተማመን አድርገሃል። በአንድ ብሪተኛ የኮሌጅ ትምህርት ምክንያት በእርግጥ ትሸሻለህን ሲል ጠየቀ። ልጁ ሲቀጥልም ጄሪ ዝም አለ። ሁልጊዜም ለገንዘብ እንደማሰራ ተናግረሃል። ችግሮችን መፍታት ያው ያደርግሃልና ትሰራለህ። አሁንም አትቁም። እነዚያ ቃላት በጄሪ ውስጥ እንደገና አንድ ነገር አበሩ። ላለመተውም ወሰነ። ይህ በእንዲህ እንዳለ ታይለርና ቡድኑ ጄሪ እንደተሸነፈ ገመቱ። ከተማዋ ውስጥ ካሉ የተለያዩ ቦታዎች ቲኬቶችን ማተምም ጀመሩ። ብዙ ባሽም ገዙ። ግን ከዚያ የታይለር ጓደኛ ጄሪ አሁንም እንዳላቆመ ነገረው። እሱም ብዙ ቲኬቶች እየገዛ ነው። ታይለር ተቆጣ። በጨዋታው ውስጥ ብዙ ቲኬቶች ማለት ለሁሉም አነስተኛ እድል ማለት ነው። የውርርድ እንቅስቃሴውም በ2 ሚሊዮን ዶላር የሚገመት ቲኬቶች ሲሸጥ እንደሆነ ያውቃሉ። የሎተሪ ስርዓቱን የተለጠፈበትን መዳረሻ በመጠቀም በትክክል ምን ያህል ቲኬቶች እንደተሸጡና መቼ እንደሆነ ማየት ይችላሉ። ታይለር አንድ እቅድ አወጣ። የሎተሪ ሽያጩ 1 ሚሊዮን ዶላር እንደደረሰ ቀሪውን 1 ሚሊዮን ዶላር እኛ ራሳችንን እንገዛለን፣ መወራረዱን ቀድመን እናስገድዳለን እና ትርፉን ለራሳችን እናስቀራለን ሲል ተናገረ። ነገር ግን ይህን ለማድረግ ታይለር ትልቁን ገንዘብ ያስፈልገው። ለአባቱ ሀብታም ጓደኞችም እቅዱን አቀረበ። የኢንቨስትመንት እቅዱንም አስረዳ እና የሚያስፈልገውን የገንዘብ መጠንም ድጋፍ አገኘ። የቲኬት ሽያጭ 1 ሚሊዮን ዶላር እንደደረሰ ታይለር እና ቡድኑ ቀሪዎቹን ቲኬቶች ገዙ። ልክ እንደታቀደውም ጄሪ ቲኬቶቹን ለመግዛት ሲመጣ ይቅርታ፣ ውርርዱ ቆሟል፣ ኮታውንም ሞልቷል ተባለ። ጄሪ ደነገጠ። በዚያን ቅጽበት የተፈጠረውን ነገርም ተረዳ። ታይለር የተለጠፈውን የሎተሪ መረጃ ተጠቅሞ ጊዜውን ተቆጣጥሮ ከጨዋታው ውጪ እንዳስወጣውም ተገነዘበ። ነገሮችን ለማስተካከል ቆርጦ ጄሪ ወደ ሃርቫርድ ዩኒቨርሲቲ ተጓዘ። ታይለርና ጓደኞችን በማደሪያ ክፍላቸው ውስጥ አገኛቸውና በእርጋታ ተመለከታቸው። ይህ ስለ ገንዘብ ይመስላችኋል አለ። አይደለም፣ ለመበልጸግ ተጫዋችም አላቅም። ስራውን ስለምወደው ተጫወትኩት። ዓላማ ሰጠኝ። እናም ለጓደኞቼና ለጎረቤቶች የተሻለ ህይወት በመገንባት እድልም ሰጠ። ከዚያም ድምፁ ጠነከረ። እናንተ ግን ልትማሩ ይገባ ነበር። ወላጆቻችሁ ወደፊት ለመገንባት እንድትማሩ እዚህ ልኳቸዋል። በምትኩ በሎተሪ ቁጥሮች እያሰባችሁና በሺዎች የሚቆጠሩ ቲኬቶችን እየመረመራችሁ ጊዜያችሁን እያጠፋችሁ ነው። ስርዓቱ ሲቀየርና ይህ ክፍተት ሲጠፋ ምን ታደርጋላችሁ ከዚያስ ብሎ ጠየቀ። ተማሪዎቹም በህብረት ዝም አሉ። ጄሪ ለመሄድ ዞር አለ። ነገር ግን ቃላቱ ከሄደ በኋላም ለረጅም ጊዜ በአእምሯቸው ውስጥ ቀረ። ከዚያም በመነሳት ጄሪ በቀጥታ ወደ ሎተሪ ዋና መስሪያ ቤት ሄደ። የኩባንያ ዳይሬክተሩንም አግኝቶ እንዲህ አላቸው፣ ከሃርቫርድ የመጡ አንዳንድ ተማሪዎች ጣቢያዎቹን ጠልፈዋል። ምን ያህል ቲኬቶች እንደተሸጡ በትክክል ያውቃሉ እና ያንን መረጃ ተጠቅመው ቀደም ብለው መወራረጃውን ያግዱታል። ያ ደግሞ ኢፍትሐዊ ነው ሲል ተናገረ። ጄሪ አክሎም ዳይሬክተሩ በትኩረት አዳመጠ። የቲኬት ሽያጭ መረጃውን በየቀኑ በይፋ ከለቀቃችሁ ሁሉም ሰው በእኩል መረጃውን ያገኛል እና ማንም ስርዓቱን ማጭበርበር አይችልም አላቸው። ባለስልጣናቱም ተስማሙ። ከዚያን ቀን ጀምሮ የሎተሪ ኩባንያው የቲኬት ሽያጭ መረጃውን በድረገጹ ላይ በግልጽ መለጠፍ ጀመረ። ታይለር ሲያውቅም ተናደደ። ጄሪ ከጀርባው እንዳለም ያውቃል። የሚቀጥለው ውርርድ ሲቃረብም ታይለር ጓደኞቹ እንዲቀላቀሉ ጠራቸው። ነገር ግን ማንም አልመጣም። የጄሪ ቃላት ለውጧቸው ነበር። የእሱ አቀኝነት ያልነበራቸውን ሊንን አቀሰቀሰባቸው። ሁሉም የኃላፊነት ክፍተቶችን ለማሳደድ ይልቅ
እውነተኛ የወደፊት ህይወትን ለመገንባት ወደ ትምህርታቸው ለመመለስ ወሰኑ። ይህ በእንዲህ እንዳለ ጄሪን ስትመረምር የቆየችው ዘጋቢ በመጨረሻም ታሪኳን ጨርሳለች። የሎተሪ መረጃውን ስትመረምር ጄሪ ከሚቺጋን እና ታይለር ከሃርቫርድ ሁለቱም ከተመሳሳይ የሂሳብ ስህተት ከሚሊዮኖች የሚቆጠሩ ገንዘብን አፍርተዋል። በመጀመሪያም ጄሪ ለማግኘት ተጓዘች። በአካል ስታገኘውም ተገረመች። የጠበቀችው ስግብግብ ቁማርተኛ አልነበረም። ነገር ግን ስጦታውን ማህበረሰቡን ለመርዳት የተጠቀመ ደግ ትሁት ሰውን ነበር በዚያ ቅጽበት ያየችው። በሁለቱም ሰዎች መካከል ያለውን ልዩነት ተረዳች። ጄሪ እውቀቱን ለሌሎች ለማንሳት ሲጠቀም፣ ታይለር ግን ስርዓቱን ለመበዝበዝ ተጠቀመበት። በማግስቱም ጋዜጣው ሁለቱንም የጄሪ እና የታይለርን ታሪክ እንዴት በሎተሪ ውስጥ ያለን ታሪክ በስህተት አግኝተው ወደ የወርቅ ማዕድን እንደለወጡት በመግለጽ ታሪኩን በመጀመሪያ ገጽ ላይ አሳተመ። ታሪኩ እንደ እሳትም ተሰራጨ። የሎተሪ ኩባንያ ዋና ስራ አስፈጻሚዎች በመጨረሻ ስርዓታቸውን ዋና ድክመቶች እንዳሉ ተገነዘቡና ወደ አሁኑ የጨዋታውን ሙሉ ለሙሉ ለማሻሻል አስታወቁ። ከጥቂት ቀናት በኋላ ጄሪና ሚስቱ ወደ ተለመደችው ሱቃቸው ሲመለሱ ባለቤቱ ይቅርታ ጄሪ አለ፣ ኩባንያዎቹ ሁሉም የሎተሪ ፈቃዶች ሰርዘዋል። ከእንግዲህ ትኬት መሸጥ አንችልም አላቸው። ሎተሪው ጄሪና ታይለር ቀደም ሲል ሊጫወቱባቸው የነበሩትን እያንዳንዱ ሱቅ ፈቃድ ሰርዘዋል። በተመሳሳይ ጊዜ በሃርቫርድ የታይለር አባት ጋዜጣውን በእጁ ይዞ ወደ ልጁ ማረፊያ ክፍል ገባ። ጠረጴዛው ላይ ወረወረውና በቁጣ ለአሁን በቂ ተምረሃል፣ እቃዎችን አሽግ፣ ከእኔ ጋር ወደ ቤት ትመለሳለህ አለው። የጋዜጣውን ታሪክ ከወጣ በኋላ ሳይቆይም የቴሌቪዥንና ጣቢያዎች አነሱት። በሎተሪ ስርዓት ውስጥ ባለው ስህተት ምክንያት በርካታ ብዙ ሰዎች ገንዘብ አግኝተዋል። ነገር ግን ኩባንያው አሁን ሶፍትዌሩን ለመተካት ወስኗል። የዛሬው ምሽት መወራረድ በአሮጌው ስርዓት ውስጥ የመጨረሻም ይሆናል ሲሉ ዘገቡ። ነገር ግን በዚህ ጊዜ ጄሪ እና ሚስቱ ምንም አይነት ትኬት ለመግዛት አልቻሉም ነበር። በዚያ ምሽትም ጄሪ በአትክልቱ ስፍራ በጸጥታ ተቀምጦ በሀሳብ ተውጧል። ቤቱ ሰላማዊ ነው። ከመግቢያው በር ሚስቱ ለትንሽ ጊዜ ተመለከተችው። ከዚያም ወደ ልጆቿ ዞረ። በለስላሳ ድምፅ ለአባትሽ ይህ ስለ ገንዘብ ሆኖ አያውቅም። ሂደቱን፣ ቁጥሮቹን፣ ስሌቱና ፈተናውን ይወድ ነበር። በእሱ በኩል ከሰዎች ጋር ተገናኝተን ስኬታማ እንዲሆኑ ረድቷቸው ነበር። ሁልጊዜም ለህብረተሰቡ አንድ ነገር መስጠት ይፈልግ ነበር። እናም በራሱ መንገድ ሰጠ አለች። ልክ በዚያን ጊዜ የተለመደ የመኪና ሞተር ድምፅ ጸጥታውን ሰበረ። መኪናው ውጭ ቆመ። ጄሪ የሎተሪ ሀሳቡን በአንድ ወቅት እብደት ነው ብሎ የጠራው የአካውንታንት ነበር። ፈገግ እያለ ሁሉም ሰው እየጠበቀህ ነው አለው። ጄሪ ከሚስቱ ጋር ከተከተለው በኋላ ሲወጡም ውጪ ላይ ብዙ ሰዎች ሰርፕራይዝ ለማድረግ እሱን ቆመው ያገኛቸዋል። የደስታ በዓልንም ለማክበር ተዘጋጅተዋል። ልጁ ፈገግ እያለ ወደፊቱ መጣ። አባዬ፣ በዚህ ጊዜ ትኬት መግዛት አልቻልኩም ብለህ ስላሰብክ አልገዛህም፣ ግን እኛ ገዛን። ሁላችንም ገንዘባችንን ሰብስበን ክልሉንም አቋርጠን አሁንም እየሰሩ ካሉ ሁሉ ማሽኖች ትኬትን ገዛን። የጄሪ አይኖችም ሰፉ። ከዚያም ከፍተኛ ድምፅ ከውጭ አስተጋባ። ሁሉም ሰው ወደ ውስጥ ሲገባ ቀስ ብሎ የሚነዳ ትራክተር አዩ። ተጎታች ሰረገላው ሳጥን ውስጥ በሎተሪ ክምሮች ተሞልቷል። አይኖቹም በእንባ ተሞሉ። ከትርፍ ሀሳብ ሳይሆን በዙሪያው ባሉ ፍቅርና እምነት ለመጨረሻ ጊዜ በጣም የሚወደውን ነገር ማድረግም ይችላል። ከሚስቱ ጋር ጠረጴዛ ላይ ተቀምጦ ማለቂያ የሌላቸውን የትኬት ክምር እየለየ ስሌት እየሰራ ቁጥሮችንም እየፈተሸ ሌሊቱን ሲቀጥል ማህበረሰቡን ያሸነፉት ብቻ ሳይሆን ጄሪ በህይወታቸው ውስጥ ያመጣውን ደስታና ዓላማ ያከብራል። በመጨረሻም ፊልሙ ባለ እውነተኛ ታሪክ ባለቤት የሆኑትን የጄርሚ ሰልቢ እና የማርጅ ሰልቢን እውነተኛ ፎቶግራፍ የሚያሳይና ፊልሙን ያበቃል።